እስራኤላውያን በበረሃ እባቦች ተነደፉ። እስራኤል 40 ዓመት በበረሃ ሄደው ነበር። እግዚአብሔር ባንዴ ማስገባት ይችላል፣ ግን በልባቸው ማመጽም ሁለተኛ የሱም ረድኤት እንዲረዱ ለ40 ዓመታት በበረሃ ተጉዘው ነበር። በዚያ ጉዞ ላይ ብዙ መቅሰፍት ገጥሟቸው የሞቱ አሉ፣ የተቀጡ አሉ። አንዱ ግን የበረሃ እባቦች በጣም ተናዳፊ የሆኑ እባቦች መጥተው እስራኤላውያንን ነደፏቸው፣ ብዙ ሰው ሞተ። ይህን ጊዜ ሙሴ ወደ እግዚአብሔር ጸለየ። ምን አዘዘው? ዓላማ ስራና በሱ ላይ እባብ የነሐስ እባብ ከነሐስ አርቲፊሻል ማለት ነው እባብ ሰርተህ ስቀላ። የአርቲፊሻል እባብ ሰቅሎ ያዩ ሰዎች እባቡን አይተው ከተነደፉት መርዝ ይድናሉ። ቃጭል ደግሞ አሰማቸው። የሰሙት ሰዎች ደግሞ የቃጭሉን ሰምተው ይድናሉ አለው። የተባለውም ሙሴ የናስን እባብ ሰርቶ ትክክለኛ እባብ የሚመስል ግን ከነሐስ የተሰራ እባብ ሰርቶ ሰቀለ። ሲሰቅል ያዩ ሰዎች ከእባቡ መርዝ የተነደፉ ሰዎች ዳኑ። ደግሞ የሰሙ ሰዎች ደግሞ በሰሙት ድምፅ ዳኑ ማለት ነው።